የትኛው ስራ ነው ኪዳነ ምሕረትን እናቴ የሚላት? እውነቴን ነው። እኔ ሌላ ነገር ልላችሁ ፈልጌ ነው። የለኝም ቃላት ሁሉ ማለት ነው። ለእግዚአብሔር እናት እኮ ነች። ለእኔ ምንድነው እናትነቷ የሚበዛው? እግዚአብሔር አምኖ እናት ካደረጋት እኔን ተመልከቱ። አብ ልጁን ልኮ ለእናትነት ካመናት እኔ ሂጅ ደግሞ ኪዳነ ምሕረት እባክሽ ጠብቂ ብላት እኔን ለመጠበቅ ከሲኦል ለማዳን የታመነች እናት ናት። እሷን የሰጠኝ መድኃኒዓለም የተመሰገነ ይሁን። የሰጠን የተመሰገነ ይሁን። ስለዚህ ተመልከቱ፣ ሄሮድስ እንዳይወስዳት በቃ አንድ ቃል ብቻ አስገብቻችሁ ልጨርሰው አላችሁ። ምሕረቱን አሰበ በሉ እስኪ በሉ እንጂ ማን አሰበ ምሕረቱን? ደስ ብላችሁ እንድትሄዱ ነው። ይቅር በሉኝ እሺ፣ ስሜታዊ ካረኳችሁ። ሄሮድስ በሉ ማንን ይፈልገዋል? ክርስቶስን በሉ እንጂ። ክርስቶስን ሲፈልግ ማንን ይፈልጋል? ክርስቶስን ስለሚገለው ድንግል ማርያም ማንን ይዛ ትሰደዳለች? በሉ እንጂ። ያሟችኋል መሰል እናንተ ራሱ በሉ ድንግል ማርያም በሉ። ክርስቶስ ሲፈለግ የሚገድለው ከሆነ ማን ትሄዳለች? ክርስቶስን ፍጡር ብለህ ልታምን፣ በክርስቶስም ልትጨፍር፣ በክርስቶስም በየቤት ዳቦ ልትቆርስ፣ በክርስቶስም አዳራሽ ሰርተህ ልትጨፍር ከተሰበሰብ ድንግል ማርያም ክርስቶስን ይዛ ትሄዳለች። ለምን? እምነትን መግደል ክርስቶስን መግደል ነውና። ክርስቶስን አለ ተመልከቱ፣ ሊቁ ሲናገር ክርስቶስን ሄሮድስ ስለሚፈልገው ድንግል ማርያም ከሄሮድስ ጋር ስምምነት የላትም። ለምን? ልጇን ሊገድል ይፈልጋልና። ስለዚህ ምን ታደርጋለች አለ ተመልከቱ። ክርስቶስን ይዛ ትሸሻለች። እስኪ በሉ ክርስቶስን ይዛ በሉ። እመቤቴን እውነቴን ነው። ክርስቶስን ይዞ ስደት ያምራል። ለምን? ድንግል ማርያም መንገድ የማታውቅ ናት። ከቤተ መቅደስ ወጣ የማታውቅ ናት። እንኳን በረሃ ከተማ የማታውቅ እኮ ናት እኮ ናት። ተመልከቱ፣ በረሃ ሳይሆን ከተማ እንኳን አሁን የከተማ ሰው ወደ አስወጥተኝን ሱልልታን ብንለቃቸው አዲስ አበቦች መጃ የለችው። ጫካው ጋር ጅብ ይኖራል፣ ነፍሳቲቱ በቃ አውሬ እንኳን አታውቁም። እርግጠኛ ነኝ አውሬን የሚያድነው ድንግል ማርያምን ባለማወቁ ድንጋይ ሲሆን አራዊት የሚያድናቸው አራዊት ግን ለድንግል ማርያም ተሰብስበው ሰገዱ ይላል። ሰው ከአውሬ አንሷል። አያችሁ?